የአሜሪካን ኤምባሲ በተማሪዎች ላይ ጥሎት የነበረውን ዓለም አቀፍ የቀጠሮ ክልከላ በድጋሚ አንስቷል። ይሄ ለተማሪዎች እጅግ በጣም መልካም ዜና ነው። እንግዲህ በኢትዮጵያም ውስጥ ያላችሁ እንዲሁም በተለያዩ ሀገራቶች ውስጥ ሆናችሁ የኤምባሲ ቀጠሮ ለመያዝ እየሞከራችሁ ያላችሁ ሰዎች ቀጠሮቹ መገልገል ትችላላችሁ። ተማሪዎች ማወቅ የሚገባችሁ አንድና አንድ ኤምባሲዎቹ እንግዲህ እነዚህን የተማሪ ቀጠሮዎች F1 M1 እና J1 ቀጠሮችን ካንስል አድርገው የነበረበት ዋና ምክንያቱ ተማሪዎች በሶሻል ሚዲያ ላይ ጸረ አሜሪካ እንደዚሁም ለአገርና ለሕዝብ ደህንነት ፍሪት ይሆናሉ ተብሎ የሚታሰቡ ነገሮችን የመከተል የመጻፍ ፖስት የማድረግ ነገሮችን ለመከላከል በማሰብ ነው። ስለዚህ ከዚህ በኋላ የሶሻል ሚዲያዎቻችሁ ፐብሊክ መሆን አለባቸው። በነገራችን ላይ ዝግ አድርጎ ወይም ደግሞ ፕራይቬት አድርጎ መግባት ማለት ዳይሬክትሊ ቪዛችሁን ሪጀክት ሊያስደርግ እንደሚችል ማወቅ አለባችሁ። ላይክ የምታረጉትን ሼር የምታረጉት ፋሎ የምታረጓቸውን ፔጆች በጥንቃቄ ምረጡ። እንግዲህ ከዚህ በኋላ ቪዛችሁን የተማሪ ቪዛ ላይ F1 J1 እና M1 ቪዛዎችን ቪዛ ኢሹ ለማድረግ ድሮ ይወስድ ከነበረው ጊዜ የበለጠ ጊዜ ሊወስድ ይችላል ተብሎ ይታሰባል። ተማሪዎች መልካም እድል፣ እንኳን ደስ አላችሁ ማለት እንፈልጋለን። ከቪዛና ከጉዞ ጋር መረጃዎችን ማግኘት የምትፈልጉ እንግዲህ ይህንን ፔጅ ፎሎ ማድረግ እንዳይረሳ። ዊሊ ፍሮም ዊሊ ኢትዮጵያ። መልካም